ዛሬ ተከብሮ ሀገራችን ላይ ተከብሮ ያለው የኢሬቻ ባህል አንድ ሙስሊም የእስልምና እምነት ተከታይ ሴትም ሆነ ወንድ ይገኛል ብዬ አላሰብኩም ነበር በጭራሽ። ምክንያቱም ብዙ ሼኾች እና ኡስታዞች ፈትዋ ሰጥተውበታል ያው ሽርክ እንደሆነ እና ሌላ ደግሞ ተጨማሪ የእምነቱ ባላባቶች ራሱ ወይ ደግሞ እምነቱን የሚያስከትሉ የሚተገብሩት መሪ የሚባሉት ሰዎች እናንተ ክርስቲያንም ሆናችሁ እስልምናን ተከታዮች እናንተ እምነት ቦታችሁ ላይ እኛ እንደማንመጣው ላይ የኛ እምነትም ቦታ እንዳትመጡ ብለው በግልጽ ነው የተናገሩት። እና ሙስሊሙ እኔ አንድም ሰው ይሄዳል ብዬ አላሰብኩም ነበር ዘንድሮ ወላሂ በቃ ምክንያቱም እኔ ብዙ ወንጀል ተዳፍራሪ ነኝ ልዳፍር ይችላል ባለፈው ወይም ብዙ ነገር አርግቼው ይችላል ግን በሽርክ ጉዳይ ግን በጣም ነው መፈራውና ማልደራደረው አላህ ወንጀሎችን እምራለው ሽርክ ሲቀር ነው ያለው እና በጣም ነው የገረመኝ ሳይ ያየሁትም ፎቶዎችና ቪዲዮዎችን ሳይ እስልምናን የሚያንጸባርቅ አለባበስ የለበሱ ሴቶችና ወንዶች በጣም ነው የገረመኝ። አንድ ደግሞ እዛው ድሬዳዋዊን ሐረር ያሉ ሙፍቲ ትልቅ ሙፍቲ ናቸው ስማቸውን ለጊዜው ረስቸው ነው ኢሬቻ ሄዶ ባህሉን አክብሮ የተመለሰ ሰው ሙስሊም ሆኖ ገላውን ታጥቦ ሻሃዳ መያዝ አለበት ስተማለት ፈትዋውላ ሰጥተዋል። ይሄን ያህል ሽርክ የሚደረግበት ባህል ነው አይመለከተንም እኛ የነሱ የራሳቸው የሚከተሉት እምነት ነው ግን እንደ እስልምና እንደ ሙስሊም ግን በጣም ከባድ ወንጀል ከሚባሉት አንዱ ሽርክ ነው። በእርግጥ ከዚህ በፊት ያው በፖለቲካው በመናምኑ ነገር ከባህል ጋርም ተሳስሮ ያው ለመታየትም ምናምን በሚል ብዙዎች ወጥቷል የእውቀትም ችግር ሊሆን ይችላል ተብሎ ታልፏልና አሁን ግን ብዙ ኡስታዞች ኹጥባ ላይ ወላጁ ማለት ያስጠነቀቁ ነበርና ሰው ይሄዳል ብዬ እኔ አላሰብኩም ነበር ሳይ ቪዲዮ አንዳንድ ቪዲዮዎችና ፎቶዎች በጣም ነው ገረመኝና እንዴት ሰው እንዴት እንዳቀለለው አላቅም በቃ የራስ ሙስሊምና ሲባል ሁሉ ነገር አለው የራሱ በቃ መመሪያ አለው እንደማንኛውም እምነት ደስ ስላለ የምታደርገው ስለከፋህ የምትተው ነገር አይደለም የምትከለከለው ነገር አለ ትከለከላለህ የተፈቀደልን ብዙ ነገሮች አሉ የተፈቀደልን ታደርጋለህ እና ይሄ ደግሞ ካልተፈቀዱ ጉዳዮች ነው እና ለምን አቅልሎ እንደታየ አልገባኝም ግን ካሁን በኋላ በሚቀጥለው ብዙ ኡስታዞችም ተንቀሳቅሰውበት ያው ችግር አለ ዳዮቹ ጋር ኡስታዞቹ ጋር በደንብ የማስተላለፍና ሽርክነቱን በደንብ የማስጠንቀቅ ካንዳንዶቹ በስተቀር እና እነሱ በደንብ ሰርተውበት የሚቀጥለው ላይ እንደማይገኙ ተስፋ አደርጋለሁ በእርግጠኝነት እዛ አገር ደግሞ እዛ አካባቢ ለነሱ ቅርብ የሆኑ ሰዎች በቋንቋቸውም አንዳንዴ በአማርኛ ነው የሚደረገው ኹጥባ ብዙ ጊዜ እሱን ደግሞ መስማት የማይችሉ የኦሮሞ ሙስሊሞች ተወላጆች አሉ እነሱም በራሳቸው ቋንቋ በደንብ አርግቶ ሽርኩን እና መጥፎ ነገር እንደሆነና አላህ እንደሚቆጣ በደንብ ማስተማር ይሄ የዳዮች ኡስታዞች የሼኾች ኃላፊነት ነው በተቻለው አቅም ማስተማር አለብን እንደዚህ አይነት ከባድ ነገር ቀይ መስመሮችን ለምእመኑ በደንብ አርግተን ማዳረስ አለብን ምክንያቱም እኛ እንደ ዳይነን ኡስታዝነን ብለን ወጣቸዋል እና እሱን ደግሞ አላህ ፊት ስለምንጠየቅ ቢያንስ እነዛ ሰዎች ከውቀት ማነስ ከሆነ በየመስጊዱ ያሉበት አካባቢ በቃ ተኪዶ በደንብ መማር እንዳለባቸውና ስህተት እንደሆነና ካሁን በኋላ እንደዚህ አይነት ነገር ማድረግ እንደሌለባቸው በግልጽ ማስጠንቀቅ አለባቸው ብዬ አስባለሁ።